የፀጉር ማንሻ ሀላዋ አሰራር ነው ማሳያችሁ። እዚህ ጋር 2 ብርጭቆ ስኳርና 1 ብርጭቆ ውሃ አድርጋለሁ። በደንብ እስኪ አማስለዋለሁ። መቅለጥ አይደለም ማሟሟት አለበት እሳት ውስጥ ማለት ነው። እዚህ ጋር ደግሞ ወደ 5-6 አካባቢ የሚሆን ሎሚ አድርጌበታለሁ። በዚህ በሻይ ሲኒዋ እንደምታዩት ሆኗል። እሱን አጥልዬ ነው የምጨምረው። እዚህ ስኳር ውስጥ አጥልዬ ነው የምጨምረው። አረፋ ይደፍቃል። እሱን አረፋውን እያወጣችሁ ከላይ ያለውን አረፋ ጀስት ቅርፍ እያደረጋችሁ ታወጣላችሁ። ይሄ ኖርማል አረፋ ነው፣ ግን ጥግ ላይ ያለው ሲታይ አያምርም። ለዛ እናስተካክለዋለን። በጣም ትዕግስት ይጠይቃል። ቢያንስ እኔ ወደ 30 ደቂቃ ያህል ፈጅቶብኛል። ቀጭን ነው እንደምታዩት። እየተንተከተከ ሲሄድ ግን እየወፈረ ይመጣል። ከ30 ደቂቃ በኋላ ምናምን እንደዚህ እየወፈረ ከለሩም እየቀየረ መጥቷል። በጎን የበረዶ ውሃ አዘጋጅቻለሁ። አንደኛውም በረዶ አስይዤዋለሁ፣ እቃውን አቀዝቅዤዋለሁ። አንደኛው ደግሞ ቀዝቃዛ ውሃ አድርጌበታለሁ። ከዛ በኋላ ያፈላሁትን ጨምርበታለሁ፣ ጠባ አረግበታለሁ። በምታዩት መልኩ ከተያያዘ በቃ ደርሷል ማለት ነው። በቃ ለማንሳት ዝግጁ ነው። በጎን ደግሞ እርግጠኛ ለመሆን ትንሽ አደርግበትና እንዲቀዘቅዝ ተወዋለሁ። የምፈልገው አይነት ኮንሲስተንሲ ከመጣልኝ በቃ ልክ ነው ማለት ነው። ሽታው የቀረና ሊል ሲል ሳይቀርና ግን የሚቀርና ይመስላል። ከለሩም ትንሽ ከዚህ በኋላ ትንሽ አንተክትኬዋለሁ። 1-3 ደቂቃ ያህል አንተክትኬዋለሁ። ከለሩ ትንሽ ጎልደን እስኪሆን ድረስ በቃ ይህን ይመስላል። ቀላል ነው። ፀጉር ማንሻ በዚህ ብትጠቀሙ አሪፍ ነው። የጠቆረን ቆዳን ያጸዳል። የፀጉር እድገትን ይቀንሳል። ቢያንስ ወር ያህል ትጠቀሙታላችሁ። አሪፍ ነው። ይሄ የምታዩት በቃ እንደዚህ ነው የሚፈልገው።